ሌቦች ሊዘርፉኝ ይፈልጋሉ። በቃ ያለኝን ሀብት ምናምን ነገር ብዙ ነገሮች እንትን ለማለት ስለሚፈልጉ ሌቦች ሊዘርፉኝ ይፈልጋሉ። አንተን ሌባ ምን አትሳደብ፣ ስነ ስርዓት ያዝ። በህግ አምላክ አትሳደብ። ህግ ታውቃለህ? ህግ ታውቃለህ ወይ? ምን ማለት ነው? እንዴት አላውቅም? ህግ ያለበት ሀገር እኮ ነው ያሉት አይደለ? ህግ እንዳለ ካወቅክ ብታውቅ ኖሮ እስካሁን የሰራችውን ወንጀሎች አንድም ነገር አትሰራም ነበር። ይኸውልህ አንድ ነገር ልንገርህ። አንተ ራስን ከህግ በላይ ነኝ ብለህ ነው የምታስበው። አንተ ሆንክ የቆሻሻ መኮንን የተባለው አለቃ። ስለምን መኮንን ነው የምታወራው? ስለ አቤል አጎት መኮንን። ይኸውልህ አንድ ነገር ሰውን ዝም ብለህ ዝርጥጥ አታርግ። ተረጋጋ። ዝርጥጥ ማንም አይደለም። ይኸውልህ ማንም አይደለም። እሺ አይደለ? አዎ እኔ ማንም አይደለም። ለነገሩ አንተና መኮንን ናችሁ ግዙፍ ትልቅ እናንተ ናችሁ። አንዳንድ ጊዜ የምንናገረው ነገሮች እያወቅ ባላቅ ምን ታደርገኝ? እኔ ስማ ምንም ላደርግ አልችልም። ህግ አለ እዚህ ጋር ያው ያመጣው ካሜራ አለ። እሱም በሱ መንገድ ልጠይቅ እችላለሁ። ጠበቄን አምጥቼ ልጠይቅ እችላለሁ። እዚህ ጋር ምንም ላረከኝ ነገር መቼም እንዳንተ አይነት ሌባ መሆን አለበት ለአንተ ጠበቃ የሚሆን። አሁን መሳደቡ ምንም ትርጉም የለውም። እንደተማረ ሰው በስትክክል ማውራት ትችላለህ። ተምረሃል? የተማርከው ምንም ላይ ነው? ፊደል ላይ ትምህርት ቤት ገብቶ ቁጭ ብሎ ሀሁ ተምሮ መውጣት። እኔ እኮ የሚገርመኝ እዚህ ሀገር ላይ በጣም የሚገርመኝ ለስራ ያለ ሰው በቃ መሰቃየት አለበት ማለት ነው። እኔ ስራ ባልኩ ይህን ድንጋይ ሰው ባረኩ። አንተ ስነስርዓት ነህ። ራስህ ስነስርዓት ያዝ። ስነስርዓት ነህ። ጊዜን እያቃጠልክብኝ ነው እዚህ ጋር ባይዘዊ። እዚህ ሀገር ላይ ናት ሀገሪቷን እየገደላችሁ ያላችሁት እንዳንተ አይነት ቆሻሻና ሆዳደሮች ናት። አትሳደብ። ሰርባለሁ። በህግ አምላክ ልብ አድርጉልኝ። እየሰማችሁ ስነስርዓትን ያዘ እጠይቃለሁ። እጠይቃለሁ። አሁንም ስነ ስርዓትን ያዝ። ተረጋጋ። ማለት ነው። ስማ፣ ስነ ስርዓትን ያዝ። እንደ ወንድም የሚያየን ጓደኛ ነው ለጅብ የሰጠው። በእጃቸው በልተህ በእጃቸው ጠጥተህ ቤታቸው አድረህ እንደ ሰፈር ቆዳና ለሳልሰህ ገብተህ ነው እባብ የሆንከው። በማያገባ ነገር አትግባ። አሁንም ስነ ስርዓትን ይዘህ በስትክክል አናግረኝ። ዋጋ ትከፍልበታለሽ። ለሁሉም ነገር ዋጋ ትከፍልበታለህ። አንተ ነው የምታስከፍለኝ እኔን ዋጋ? አንተ ነው የእኔን ዋጋ የምታስከፍለኝ?